ሰላም እንዴት ናችሁ? በዚህ ቱቶሪያል የምንማረው ዳታ ኢንዲፔንደንሲ ኤንድ ታይፕስ ኦፍ ዳታ ኢንዲፔንደንሲ ኢን ዳታቤዝ ሲስተም ኮንሰፕትስ ኤንድ አርኪቴክቸር ነው። አውትላይንስ ዋት ኢዝ ዳታ ኢንዲፔንደንሲ፣ ታይፕስ ኦፍ ዳታ ኢንዲፔንደንሲ በሁለት ይከፈላል። ዳታ ኢንዲፔንደንሲ ሎጂካል ዳታ ኢንዲፔንደንሲ እና ፊዚካል ዳታ ኢንዲፔንደንሲ ተብሎ ይጠራል። ስለዚህ ይህን ስቴፕ ባይ ስቴፕ ዲስክራይብ እያደረግን እንሄዳለን። ለዚህ ቱቶሪያል አዲስ ከሆናችሁ በባለፈው ቱቶሪያል ስለ ስሪ ስኪማ አርኪቴክቸር በደንብ ብሪፍ አድርገናል። ከዛ ሄዳችሁ ቼክ ማድረግ ትችላላችሁ። ወደ መጀመሪያው ቶፒካችን ስንሄድ ዋት ኢዝ ዳታ ኢንዲፔንደንሲ ይሆናል። ስለዚህ ዳታ ኢንዲፔንደንሲ የሚለውን ምንድነው ከማለታችን በፊት ዋት ኢዝ ስሪ ስኪማ አርኪቴክቸር የሚለውን ዲፋይን ማድረግ ይጠበቅብናል ወይም ደግሞ ሪኮል ማድረግ አለብን። እንግዲህ ስሪ ስኪማ አርኪቴክቸር ማለት ምን ማለት ነው? አንድ ዳታቤዝ ሲስተም አለን። ዳታቤዝ ሲስተማችንን በሶስት በተለያዩ ክፍሎች በመከፋፈል ዳታቤዛችንን በቀላሉ ለማስተዳደር ያግዘናል ነው ያለው። ስለዚህ ዳታቤዝ ሲስተም አለ። ይሄ ዳታቤዝ ሲስተም ሁሌም በሶስት ላየሮች ወይም ደግሞ በሶስት ክፍሎች ይከፈላል። በሶስት ክፍሎች ዳታቤዛችንን በመንከፋፈልበት ጊዜ ምን አድቫንቴጆችን ወይም ደግሞ ምን ጥቅሞችን እናገኛለን ብለን በባለፈው ዲል ስናደርግ የመጀመሪያው ዳታቤዛችንን በቀላሉ ኦርጋናይዝ እናደርጋለን። ሁለተኛው ደግሞ በቀላሉ ማደራጀት እንችላለን ነው ያልነው። ሁለተኛው ደግሞ አንዱ ላየር ላይ አንዱ ዳታቤዝ ሲስተም ላየር ላይ ለምሳሌ እዚህ ጋር ኮንሰፕቹዋል ስኪማው ላይ ሆኜ የሆነ ለውጥ በማካሄድበት ሰዓት ወይም ደግሞ የሆነ ሞዲፊኬሽን አፕላይ በማድረግበት ሰዓት ሌላኛው የዳታቤዝ ሲስተም ላየራችን ምንም አይነት ኢፌክት አያሳድርበትም ነው ያለው። ስለዚህ ይሄ ምን ተብሎ ይጠራል? ዳታ ኢንዲፔንደንሲ ተብሎ ይጠራል። ስለዚህ ዳታ ኢንዲፔንደንሲ ማለት ምን ማለት ነው? ከዳታቤዝ አንዱ ክፍላችን ላይ ወይም ደግሞ አንዱ ላየር ላይ ሆነን የሆነ ሞዲፊኬሽን ወይም ደግሞ ለውጥ አፕላይ በመናደርግበት ጊዜ ሌላኛው የዳታቤዝ ላየር ወይም ደግሞ ሌላኛው የዳታቤዝ ክፍል ምንም አይነት ሞዲፊኬሽን ወይም ደግሞ ለውጥ ወይም ደግሞ ኢፌክት የሚያሳድርበት ከሆነ ዳታ ኢንዲፔንደንሲ ተብሎ ይጠራል። ስለዚህ ዳታ ኢንዲፔንደንሲ ማለት it is a capacity to change the schema at one level of a database system without affecting the schema at next higher level ይሆናል። ስለዚህ ምንድነው የምናደርገው? አንድ ሌቭል ላይ ያለውን ዳታቤዝ ስኪማ ቼንጅ እናደርጋለን። ቼንጅ በመናደርግበት ጊዜ ግን ሌላኛው ላይ ሌላውን ስኪማ ምንም አይነት ኢፌክት ማሳደር የለበትም ነው የሚለው። ልክ ከዚህ ጋር በተመሳሳይ ለምሳሌ ኢንተርናል ሌቭል ላይ ወይም ደግሞ ፊዚካል ስኪማ ላይ ሆኜ ለውጥ እዚህ ጋር አፕላይ ማድረግ ቢሆን እነዚህ ጋር ከላይ ያሉት ሁለቱም ላየሮች ምንም አይነት ኢፌክት የሚያሳድርባቸው ከሆነ ዳታ ኢንዲፔንደንሲ ተብሎ ይጠራል። ዳታ ኢንዲፔንደንሲ ኢን ሾርት አንዱ ዳታቤዝ ክፍል ላይ ሆነን የሆነ ለውጥ አፕላይ በምናደርግበት ጊዜ ሌላኛውን ሳነካ ወይም ደግሞ ሌላኛው ላይ ኢፌክት ሳይኖረው ሲቀር ዳታ ኢንዲፔንደንሲ ተብሎ ይጠራል። ሁለት አይነት ዳታ ኢንዲፔንደንሲ አለ። ስለዚህ ዳታ ኢንዲፔንደንሲ ኢን ሾርት ምንድነው? የዳታቤዝ ስኪማችንን ቼንጅ ማድረግ ነው። ስለዚህ ዳታቤዝ ስኪማ ቼንጅ አፕላይ የሚደረገው ሁለት ቦታ ላይ ነው ወይም ደግሞ ሁለቱ ስኪማ ላይ ነው። የመጀመሪያው ሎጂካል ዳታ ኢንዲፔንደንሲ ነው። ሁለተኛው ደግሞ ፊዚካል ዳታ ኢንዲፔንደንሲ ተብሎ ይጠራል። እዚሁ ጋር ምንድነው ሎጂካል ዳታ ኢንዲፔንደንሲ የሚባለው ሎጂካል ሌቭል ላይ ወይም ደግሞ ኮንሰፕቹዋል ሌቭል ላይ ያለውን ቼንጅ ስናደርግና ሌላ ኮምፖነንቶችን አፕላይ ወይም ደግሞ ቼንጅ ሳናደርግ ሲቀር ወይም ደግሞ ፊዚካል ዳታ ኢንዲፔንደንሲ ደግሞ እዚህ ጋር ነው። ስለዚህ እያንዳንዳቸው ምንድናቸው የሚለውን እንደሚከተለው ዲስክራይብ እናደርጋቸዋለን። ዋት ኢዝ ሎጂካል ዳታ ኢንዲፔንደንሲ? አሁንም ሎጂካል ዳታ ኢንዲፔንደንሲ የሚለውን ምንድነው ዲስክራይብ ለማድረግ ሁልጊዜም ስሪ ስኪማ አርኪቴክቸሩን መጀመሪያ ላይ መጠቀም ይጠበቅብናል። ስለዚህ ከነዚህ አሁን ሶስት ላየሮች አሉ። የመጀመሪያው ቪው ሌቭል ነው ወይም ደግሞ ዩዘር ቪው ነው። ሁለተኛው ደግሞ ኮንሰፕቹዋል ስኪማ አለ እዚህ ጋር ወይም ደግሞ ሎጂካል ሌቭል ነው። የመጨረሻው ደግሞ ፊዚካል ሌቭል ነው። ስለዚህ ሎጂካል ዳታ ኢንዲፔንደንሲ ማለት ምን ማለት ነው? እዚህኛው ላይ መሀለኛው ላይ በዩዘር ቪው በዩዘሩና በፊዚካል ስኪማው መካከል ኮንሰፕቹዋል ስኪማ አለ። ኮንሰፕቹዋል ስኪማውን ለምሳሌ ኢንታየር ዳታቤዙን ነው እዚህ ጋር ዲስክራይብ የምናደርገው። ከዚህ ላይ ሁኜ ለምሳሌ ሌላ አንድ ቴብል ቢኖረኝ ሁለተኛ ቴብል ልጨምር እችላለሁ። አንድ ኮለመን ልጨምር እችላለሁ ወይም ደግሞ ኮንስትራንት አፕዴት ላደርግ እችላለሁ። እነዚህን ሁሉ ሞዲፊኬሽኖች አፕላይ በማድረግበት ጊዜ ቪው ስኪማ እና
ፊዚካል ስኪማው ምንም አይነት ኢፌክት የሚያሳድር ከሆነ ሎጂካል ዳታ ኢንዲፔንደንሲ ተብሎ ይጠራል። ስለዚህ በሎጂካል ዳታ ኢንዲፔንደንሲ ጊዜ የማን ስኪማ ነው የሚቀየረው? የኮንሰፕቹዋል ስኪማ ወይም ደግሞ የሎጂካል ሌብል ይሆናል። ስለዚህ ምን ማለት ነው? the ability to change the conceptual schema without affecting the internal schema or internal schema ወይም ደግሞ physical level ሎጂካል ዳታ ኢንዲፔንደንሲ ተብሎ ይጠራል። ስለዚህ ሁሌ ቼንጅ አፕላይ የምናደርገው ኮንሰፕቹዋል ስኪማው ነው። ኮንሰፕቹዋል ስኪማው ላይ ሞዲፊኬሽን ወይም ደግሞ ቼንጅ አፕላይ በምናደርግበት ሰዓት ቪው ሌብሉና ኤክስተርናል ሌብሉና ወይም ደግሞ ፊዚካል ሌብሉ ምንም አይነት ሞዲፊኬሽን አያሳዩ ማለት ነው። ኤግዛምፕል አዲንግ ኤ ኒው ቴብል የሆነ ዳታቤዛችን አለ ከሆነ ጊዜ በኋላ ዳታቤዛችን ስኬል አፕ ሊያደርግ ይችላል። ለምሳሌ ዛሬ 4 ቴብል የነበረው ዳታቤዝ ከሆነ ነገ ላይ ዳታቤዝ ቴብላችን ሊጨምር ይችላል። ምክንያቱም ኦርጋናይዜሽናችን ከጊዜ ወደ ጊዜ ሊያደግ ይችላል። ሁለተኛው ደግሞ አንድ ቴብል ለምሳሌ 5 ኮለመኖች ቢኖሩት ከጊዜ ሂደት በኋላ የተለያዩ መረጃዎችን በመንጨምርበት ጊዜ ነምበር ኦፍ ኮለመኑ ልናሳድገው እንችላለን ወይም ደግሞ የቴብሎችን ሪሌሽንሺፕ ወይም ደግሞ ዝምድና ልንቀይር እንችላለን ማለት ነው። ሁለተኛው changing relationship between tables okay already ብለናል። ይሄኛው modifying constraints consider a university database with student table example እዚህ ጋር አሁን አንድ ዩኒቨርሲቲ ዳታቤዝ አለ። እዚህ ጋር student table የሚለውን እንውሰድና እዚህ student table ላይ student table የያዘው መረጃ ይሄንን ነው። ስለዚህ አንድ ዩኒቨርሲቲ ላይ student table ምን መረጃዎች አሉት? student id name age እና department student table 1 2 3 4 ኮለመኖች አሉት ማለት ነው። ሶ ስለ ሎጂካል ዳታቤዝ ስኪማ ስለ ሎጂካል ዳታ ኢንዲፔንደንሲ ስናወራ ምንድነው ያልነው? ኮንሰፕቹዋል ስኪማውን ምን ማድረግ ነው? ቼንጅ ስናደርግ ኤክስተርናል ስኪማው ወይም ደግሞ ፊዚካል ሌቭሉ ምንም አይነት ኢፌክት ማሳደር የለበትም ነው። ሶ ከዚህ ላይ አሁን ዳታቤዝ ላይ የተቀመጠ ዳታ ይሄ ነው የተማሪው ዳታ ላይ ማለት ነው። ግን ተማሪው እንዲያይ የተፈቀደለት ከዚህ ዳታቤዝ ቴብል ላይ ፉል ስቱደንት ቪው 2 ኮለመኖችን ነው። ስቱደንት አይዲ እና የተመደበበትን ትምህርት ክፍል ለምሳሌ አይዲ ነምበር 101 ሲኤስ ነው 102 ደግሞ አይቲ ነው። ስለዚህ ተማሪው ምን ማየት አይችልም? ኔምን እና ኤጅን ማየት አይችልም ማለት ነው። ከሆነ ጊዜ በኋላ ደግሞ አስዩም አርጉና ኮንሰፕቹዋል ስኪማውን ሞዲፋይ እናርገው የስቱደንት ቴብልን። ከሆነ ጊዜ በኋላ ምን ልንባል እንችላለን? if we add a new attribute called email to student table ስለዚህ አሁን 4 ኮለመን ነበር አሁን 5ኛ ኮለመን ጨምሩ ነው የተባለው። ስለዚህ ምን ሆነ ማለት ነው? 1 2 3 4 5 ስለዚህ 5ኛው ኢሜል ኮለመን አዳረግነ። በመናደርግበት ጊዜ ቅድም ተማሪው የሚያየው የነበረው ስቱደንት ቪው ነው። ስለዚህ የስቱደንት ቪው ተቀይሯል ወይስ ለውጥ አመጣል ወይስ የለም ነው። ልክ ከዚህ ጋር እንደምታዩት አሁንም ተማሪው የሚያየው የትኛዋንና የትኛዋን ነው? እዚህ ጋር ስቱደንት አይዲ 1 እና ዲፓርትመንቱን ነው። ስለዚህ አዲስ ኮለመን በመንጨምርበት ጊዜ ስቱደንት ቪው አፌክት አልተደረገም ማለት ነው። ስለዚህ ይሄ ምን ተብሎ ይጠራል? ሎጂካል ዳታ ኢንዲፔንደንሲ ተብሎ ይጠራል። ሶ ስቱደንት አይዲ እና ዲፓርትመንት ነው አፕላይ ኦልሬዲ አክሰስ ያደረገው። ስለዚህ ዱሪንግ ዚስ ታይም ምን አልሆነ ማለት ነው? ኤክስተርናል ቪው ወይም ደግሞ አፕሊኬሽኑ ምንም አይነት ኢፌክት አላሳደረበትም። ሁለተኛው ፊዚካል ዳታ ኢንዲፔንደንሲ ተብሎ ይጠራል። ፊዚካል ዳታ ኢንዲፔንደንሲ ላይ ደግሞ ስንመጣ ምንድነው? አሁንም እዚህ ጋር መጀመሪያ ስሪ ስኪማ አርክቴክቸር ነው ኦልሬዲ ኢምፕሊመንት እናደርገዋለን እዚህ ጋር። ሶ ኢንተርናል ስኪማውን ወይም ደግሞ ፊዚካል ስኪማውን ቼንጅ ወይም ደግሞ ሞዲፋይ በመናደርግበት ጊዜ ኮንሰፕቹዋል ስኪማውና ኤክስተርናል ስኪማው ምንም አይነት ኢፌክት ማያሳድር ከሆነ ፊዚካል ዳታ ኢንዲፔንደንሲ ተብሎ ይጠራል። ስለዚህ ፊዚካል ዳታ ኢንዲፔንደንሲ ምንድነው የሚለው? the ability to change the internal schema or a physical storage without affecting the conceptual schema or external schema is known as physical data independency ተብሎ ይጠራል። ስለዚህ አፕላይ ማድረገው ወይም ደግሞ ሞዲፋይ ማድረገው እዚህ ጋር ሆኜ ነው። ስለዚህ እዚህ ጋር ኢፌክት ይኖረዋል። ነገር ግን ኮንሰፕቹዋል ስኪማውና ኤክስተርናል ቪው as it is ነው ኮንሲስት የሚያደርገው። ለምሳሌ ቀደም አንድ ዩኒቨርሲቲ ዳታቤዝ ላይ ስቱደንት የሚባል ቴብል አለን ብለናል። አሁን ስለ ፊዚካል ስኪማ ስናወራ ስለ ስቶሬጅ ስለ
ፋይል አክሰሲንግ ሜካኒዝም ኤንድ ሶ ኦን ነው የምናወራው። ስለዚህ ለምሳሌ ስቱደንት ቴብሉ ዩኒቨርሲቲው ላይ ዳታውን ያስቀመጠው አንደኛው በሃርድ ዲስክ ነው። ሁለተኛው ደግሞ ዳታውን በቀላሉ አክሰስ ለማድረግ ኢንዴክሲንግ ሜካኒዝም የተጠቀመው B-3 ነው። አሁን ዩኒቨርሲቲው ከሆነ ጊዜ በኋላ ምን ማድረግ ፈለገ? ሃርድ ዲስክ ላይ ያስቀምጡ የነበረውን ዳታ ወደ ሌላ ስቶሬጅ ዲቫይስ ሙቭ ማድረግ ፈለገ። በተመሳሳይ ደግሞ ኢንዴክሲንግ ስትራክቸሩን ከB-3 ወደ ሌላ ሽፍት ማድረግ ቢፈልግ ለውጡ ወይም ደግሞ አፕላይ የሚደረገው ኢንተርናል ስኪማ ላይ ነው። ኮንሰፕቹዋል ሌብሉና ቪው ሌብሉ ግን ምንም አይነት ኢፌክት ማሳደር የለበትም። ስለዚህ ለምሳሌ አሁን ሙቪንግ ፍሮም ሃርድ ዲስክ ቱ SSD ስቶሬጅ ፎር ቤተር ፐርፎርማንስ። ስለዚህ ከሃርድ ዲስኩ ወደ SSD የሚባል ድራይቭ ቼንጅ አደረገው። ሁለተኛው ደግሞ ኢንዴክሲንግ ቴክኒኩ ከB-3 ወደ ሃሽንግ ቴክኒክ ቀየረው። ስለዚህ ይሄን በሚያደርግበት ጊዜ ፊዚካል ስኪማው ኢፌክት ይኖረዋል። ኮንሰፕቹዋል ስኪማ እና ቪው ሌቭሉ ግን ምንም አይነት ኢፌክት አያሳድርም ማለት ነው። ስለዚህ what is physical data independency, what is logical data independency, what is data independency in general የሚለው ይሄን ይሆናል ማለት ነው። በሚቀጥለው የምናየው DBMS languages and DBMS interface ይሆናል። እስከዛው በሌላ ቪዲዮ ወይም ደግሞ በዚህ ቶፒክስ ከምንገናኝ ዩቲዩብ ቻናላችን ላይክ ሼር ኤንድ ሰብስክራይብ እንድታደርጉ እንጠይቃለን። ሰላም ሁኑ።